በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ገድለ አቡነ ተክለ ሃይማኖት በደብረ ሊባኖስ ገዳም 18ኛ ክፍል ምዕራፍ 54። ድካም በማብዛት እንደ ነቢያት፣ ወንጌልን በማስተማር እንደ ሐዋርያት፣ በመገረፍ እንደ ሰማዕታት፣ አጥንቱ ከስጋው ጋር እስኪጣበቅ ከሰውነቱ ማለቅ ብዛትና የሚያቃጥለውን ላብ እንደ ደም ጅረርታ በማፍሰስ ከስግደቱ የተነሳ የሰውነቱ መለያ እስኪቆጠር ድረስ ተባቶን በመያዝ እንደ መነኮሳት ሆኖ መንፈሳዊ መገዛቱን ለመጨረስ ቆርጦ ተነሳ። ጸሎቱም እንደማይደርቅ ውሃ ምንጭ ወይም እንደ ትንፋሽ ሌሊትና ቀን፣ የእንባውም አወራረዱ ያለ ልክ ነበር። ከሁሉ ግን የሚበልጥ ስራው የሥጋ ፈቃድን መተውና መንፈስ ቅዱስን የተሞሉ አባቶች የከለከሉትን ውዳሴ ከንቱ መናቅ ነው። እንደዚህ ባለ ስራ ሳለ ለስም አጠራሩ ስግደት የሚገባው ጌታችን ኢየሱስ ክርስቶስ ወደ እርሱ መጣ። ለስም አጠራሯ ስግደት የሚገባት በሁለት ወገን ድንግል የምትሆን እመቤታችን ቅድስት ድንግል ማርያም አብራው ነበረች። 15ቱ ነቢያት፣ 12ቱ ሐዋርያት፣ ብዙዎቹም የሰማይ ሰራዊት፣ የመላእክት አለቆችም የብርሃን ልብስ ይዘው መጡ። ብፁዕ አባታችንም ፈጣሪው እንዲህ አለው፣ ወዳጄ ተክለ ሃይማኖት ሆይ እንዴት አለ? ከድካምና ከሐዘን ወደ ዘላለም ድሎትና ወደ እረፍት፣ ከባርነት ወደ ነፃነት ላወጣ ወደ አንተ መጥቻለሁ። መታሰቢያን ለሚያደርግ ስምህን ለሚጠራ ሰው ሁሉ እኔ እስከ 10 ትውልድ እምረዋለሁ ብዬ በእውነት እነግርሃለሁ። ቤተክርስቲያንንም ለሰራ በሰማይ የመንግስት ቤት እኔ እሰራለታለሁ። የገድልህንም መጽሐፍ ለጻፈ አንተም በመተማመንም ላጻፈው በሰማይ በሕይወት መጽሐፍ ስማቸውን እኔ ጽፈዋለሁ። በስምህ እንግዳ የተቀበለውን እንግዳ ሆኖ ወደ እኔ በመጣ ጊዜ እኔ እቀበለዋለሁ፣ በቤቴም ጥላ አሳርፈዋለሁ። በስምህ ለተራበው ያበላ የሕይወትን እንጀራ እኔ አበላዋለሁ። በስምህ ለተጠሙት ያጠጣውንም ከጎኔ ከፈሰሰው ደም ምንጭ እኔ አጠጣዋለሁ። ደስ ብሎት በዓልህን ያከበረውን ሁሉ በሺሁ ዓመት ሁላ ካንተ ጋር እኔ አስቀምጠዋለሁ። በስምህ የታረዘውን ያለበሰ የሚያበራውን የብርሃን ግምጃ እኔ አለብሰዋለሁ። ለቤተ ክርስቲያንህም ነጭ ስንዴና ሜሮን፣ ዘቢብና ዕጣን የሚያገባውን እኔ ጸሎቱን እሰማዋለሁ፣ ኃጢአቱንም ይቅር እለዋለሁ። ከዚህ ሁሉ ድሃ የሆነ ሰው ቢኖር በመታሰቢያህ ቀን ያዘነውን ቢያጽናና፣ ድውዩንም ቢጠይቅ፣ ለመታሰቢያህ በሚደረግበት ሁሉ ቅጠል በመቁረጥም ቢሆን ወይም እንጨት በመፍለጥ ውሃ በመቅዳትም ቢሆን በዚህ ሁሉ ቢራዳና ቢያገለግል እኔ ለመንግስተ ሰማያት አበቃዋለሁ። ከሩቅም ከቅርብም ቢመጣ ወደ መቃብርህ የሄደውን እኔ ወደ መቃብሬ ወደ ኢየሩሳሌም እንደሄደ ቆጥረዋለሁ። በመታሰቢያ ቀን ስጋዬን ደሜን የተቀበለውንም ስማቸው ከተጠራው ገድላቸው ከተነገረው ልጆች ጋር እኔ ደምረዋለሁ። ስጋዬን ደሜን መቀበል ባይቻለው ከመታሰቢያ ማዕድ የወደቀውን ፍርፋሪ ቢበላ እኔ ኢየሱስ ቃሌ የማይታበለው በሰማያዊት ኢየሩሳሌም በባለሟልነት እንዲቀርብ ስልጣን እሰጠዋለሁ። ስለ ሃይማኖቱም በመንግስተ ሰማያት ከአንተ ጋር አኖረዋለሁ። አንተ ከተቀበርክበት ቤተክርስቲያንህም በታነጸበት ቦታ የተቀበረ ሁሉ በእኔ ዘንድ ዋጋ አለው። ገሃነመ እሳትንም ከቶ አያይም። ስሙ በሕይወት መጽሐፍ ያልተጻፈ ሁሉ በቦታ አይቀበርም። ከጉር እስከ ሸምን ወንዝ ድረስ የተቀበረውንም ሁሉ ምሬልሃለሁ። ለአንተም ለዘላለም መታሰቢያ ይሆንልህ ዘንድ ቃል ኪዳን ሰጠሁ። እነሆ መቀዳደምህን ጨረስክ፣ ሃይማኖትህንም ጠበቅ። በጥቂቱ የታመንክ የሆንክ ቸር ባሪያ ሆይ እንደ ባህር አሸዋና እንደ ሰማይ ከዋክብት ብዛታቸው ስለማይቆጠረው ከአንተም በኋላ ስለሚነሱት ስለ ብዙዎቹ ልጆች በ15ቱ የገነት ሀገሮች በ5ቱ መንግስተ ሰማያት ላይ እሾምሃለሁ አለው። ዳግመኛም ጌታችን ዓይኖችህን አንሳ አለው።
ዓይኖቹንም አንስቶ በገዳሙ ላይ ተመለከተ። ህብሩ የማይታወቅ ደመና ጽንፍ እስከ ጽንፍ ረቦ በበታቹም ነጫጮችና ቀያዮች ወፎች አየ። ቁጥራቸውም እጅግ ብዙዎች ነበሩ። ብፁዕ አባታችን ተክለ ሃይማኖትም ጌታችንን አቤቱ ይህ የማየው ምንድነው አለው። ይህ የምታየው መንፈስ ቅዱስ ነው። በዚህችም ገዳም ላይ እንደዚህ ይረባል። ዓለም እስከሚያልፍ ከእርሷ አይርቅም። ሊህም በበታቾቹ የሚንቀሳቀሱት ወፎች በውስጧ በመንፈስ ቅዱስ ከአንተ የሚወለዱ ልጆችህ ናቸው አለው። ብፁዕ አባታችንም ሥጋዬ ይቀበር ዘንድ ወዴት ታዛለህ አለው። ጌታችንም እስከ 57 ዓመት ከዚህ ይቀበራል። ከ57 ዓመት በኋላ ግን ይህች ዋሻይቱ ትናዳለች። በዚህች ገዳም አደባባይ በስምህ ታላቅ ቤተክርስቲያን ልጆች ሰርተው አስከሬንን አፍልሰው በውስጡ ያኖራሉ። ይህ ሕይወቴ መንፈስ ቅዱስም በቁርባን እና በጸሎት ጊዜም በላይዋ ይረባል። በውስጧም ደስታና ፍቅር ይሆናል። በሕንፃዋም የጽድቅ መሰረት አደርገዋለሁ። ገዳምህን የሚቃረኗትንም አደክማቸዋለሁ፣ ጠላቶቿንም አጎሳቁላቸዋለሁ። በውስጧም ሆነው ጠብ፣ ክርክር፣ አመጽ የሚያነሳሱትን አጠፋቸዋለሁ። ቃል ኪዳንን አምነው ለሚጠጉባትም በውስጡ አገለጥላቸዋለሁ። ጸሎታቸውንም ሰማቸዋለሁ፣ ከክፉም ሁሉ አድናቸዋለሁ። በላይዋም ረሃብ፣ የእህል መታጣት፣ የእንስሳ ሞት አላመጣም። እስከ ዘላለም እረፍትን ሰጣታለሁ። ድሆቿን እህል አጠግባቸዋለሁ። አገልጋዮቿ ካህናትንም ሕይወት አለብሳቸዋለሁ። ጻድቃኖቿም ደስ ይሰኛሉ አለው። ብፁዕ አባታችንም መጠኔ አይደለውን ይህንን ሁሉ ክብር የሰጠኸኝ አቤቱ ለአንተ ክብር ምስጋና ይገባል። ነገር ግን በቸርነት ብዛት ሰውንም በመውደድህ ነው እንጂ በበጎ ስራዬ አይደለም ብሎ ዳግመኛም አቤቱ ነፍሴን በምን ትለያታለህ አለው። ጌታም በስራ ሁሉ እነሆ እኔን ተከተልክ፣ ወዳጄ ተክለ ሃይማኖት ሆይ አሁንም በመንግስተ ሰማያት መንገስን ከእኔ ጋር እንድትስተካከል በሞቴም ልትመስለኝ ይገባሃል። በጳንጦሱ ሰው በጲላጦስ ዘመን እኔ ሰማዕት ሆኛለሁና፣ ነገር ግን ከጠላቱ እጅ አዳምን አድነው ዘንድ እጆቼን እግሮቼን በመቸንከር በመስቀል እንጨት ላይ ተሰቅዬ ሞትኩ እንጂ እንደ ሰው ሁሉ በሌላ የሞትኩ አይደለሁም። ብፁዕ አባታችንም ጌታዬ ወደ ሰማዕትነት አደባባይ ሄጄ በስምህ እንድሞት እዘዘኝ አለው። ጌታም መጋደልንስ ፈጸምክ፣ ከሞት በቀር ምንም አልቀረህም አለው። እነሆ በክፉ ሞት በተቅማጥ በሽታ ትሞታለህ። እሷንም እንደ ስቅለቴና ከአንተ በፊት እንደነበሩት ሰማዕታት ደም እቆጥርልሃለሁ። ነገር ግን ለብቻህ አይደለም፣ በዚህች ገዳም በተቅማጥ በሽታ የሚሞቱትን ልጆችን ቁጥራቸውን ከሰማዕታት ጋር አደርጋለሁ፣ በመንግስተ ሰማያትም ለአንተ ሰጣቸዋለሁ አለው። ይህንን ተናግሮ 3 ጊዜ ሳመውና ሰላምታ ሰጥቶት ወደ ሰማይ አረገ። ከዚህም በኋላ አባታችን ተክለ ሃይማኖት ልጆቹን ሁሉ ሰብስቦ የሙሽርነቱ በዓል እነሆ ቀረበ፣ የሰርግ ልብስ በመልበስ ተሸልማችሁ ለመሄድ ተዘጋጁ። የሙሽርነትንም የሰርግ ልብስ እንዳለበሰ እንዳንድ ሰው ከእግዚአብሔር ክብር እንደራቀው አትሁኑ። በበጎ ስራ ያልተሸለመ ሰው ወደ ሰማያዊው ሙሽራ ሰርግ አይገባምና። ጌታዬ ኢየሱስ ክርስቶስ በዚህች ሌሊት በተቅማጥ በሽታ ትሞታለህ ብሎ ነገረኝ። ከእናንተም ከእኔ ጋር የምትሄዱ አላችሁ አላቸው። ለየራሳቸውም ስማቸውን ጠርቶ ነገራቸው፣ ቀኑንም አስረዳቸው። ጌታችንም የሰጠውን ቃል ኪዳን ሁሉ ነገራቸው። ደቀ መዛሙርቱም ሰምተው ደስ ብሏቸው አደነቁ። ከእርሱም ስለመለየታቸው ያዘኑ አሉ። በዚህችም ቀን የተቅማጥ በሽታ ገባባቸው። ስማቸውንም የጠራቸው መነኮሳት በሕመም ተያዙ። ብፁዕ አባታችንም በግልጽ ሲመለከት ከበሽታዎች ሰራዊት አንዲቷ መታ ነደፈችው። የጌታ ፈቃድ ሆነ እንጂ እኔን ለመንደፍ አንቺ የደፈርሽ አይደለሽም፣ ስላላስፈቀድሽኝ ግን አንቺንም ፈጣሪ ያጥፋሽ አላት። የበሽታዎች ሰራዊት እጅግ ፈሩ። አባታችን በፈቃዳችን ወደ አንተ የመጣን አይደለንም፣ አምላክ ላከን እንጂ
ነገር ግን ጊዜያችን ሳይደርስ እንዳታጠፋን እንለምንሃለን አሉት። ብፁዕ አባታችንም በእኔ የተናገረውን ይፈጽም ዘንድ ጌታዬ እንደላካችሁ አውቃለሁ። ነገር ግን እናንተንም ከእናንተ በኋላ የሚነሱትን የኋለኞቻችሁን አውግዣችኋለሁ። ልጆቼን ልትገድሉ ወደዚች ገዳም ጌታዬ በላካችሁ ጊዜ ጻድቁን እንጂ ኃጥኡን አትግደሉ። እንጨቱንም ያለ ፍሬ አትቁረጡ፣ ብልሁን እንጂ ደንቆሮውን አትንኩ። ይኸውም የግዝት ሥርዓት እስከ ዘላለም ሕግ ይሁናችሁ አላቸው። ሁሉም እሺ እንዳልከን ይሁንብን አሉት። በዚህ ሕመም በተያዘ ጊዜ ልጆቹ ሁሉ ሴቶቹም ወንዶቹም ተሰብስበው ብዙ አለቀሱለት። አባታችንም ልጆቼ አታልቅሱ፣ ነገር ግን የሽማግሌውን አባታችሁን ቃል ስሙ። ከሁሉ አስቀድሞ እምነታችሁ በእግዚአብሔር ላይ ይሁን። በዚህ ሰንሰለትነት ማሰሪያ እንዳትያዙ። እንደ ዓለም ሰዎች ስለ ልብስና ስለ ምግብ ሐሳብ አታብዙ። በየጊዜውም ሁሉ መጸለይን አታቋርጡ። በቤተ ክርስቲያንም ሌሊትና ቀን አገልግሉ። እግዚአብሔርም በሚወደው ገንዘብ የሥጋ ንጽሕናን ጾምን ውደዱ። ውዳሴ ከንቱንም የሚቀረውን የዚህ ዓለም ክብር አትውደዱት። እናንተስ የቀደሙትን አባቶች በመከራና በድካም ብዛት ከዓለም የወጡትን በመጋደላቸውም ክፉን ሐሳብ ድል የነሱትን ምሰሏቸው። ፍለጋቸውን ካልተከተላችሁ ልጆቻቸው አትባሉምና በመከራቸውም ካልመሰላችኋቸው በደስታቸው አትመስሏቸውምና በድካማቸውም ካልተባበራችሁ ወደ ቤታቸው አትገቡም። አባቶቻችንም ያልኳችሁ እነዚህ ናቸው። አባ እንጦንስ፣ አባ መቃርስ፣ አባ ጳኩሚስ፣ አባ ዮሐንስ፣ አባ ሲኖዳ፣ አባ በብኑዳ፣ አባ ብስንዳ፣ አባ በኪሞስ፣ አባ አርሳኒ፣ አባ አሞኒ፣ አባ ብሶይ፣ አባ ያሳይ፣ አባ ጳውሊ፣ አባ ፋውሊ ናቸው አላቸው። የቅዱሳንን ሁሉ ስም ጠራና እነርሱን መስላችሁ ኃጢአተኛ አባታችሁን እኔን ደግሞ ምሰሉ። ስለ ትርምት በመብል በመጠጥ ልባችሁ እንዳይከብድ ስጋ ከመብላትና ጠጅ ከመጠጣት ተጠበቁ። ለመመካትም በዓለማዊ ልብስ አታጊጡ፣ የመላእክት አክሴማ ከዓለማዊ ሥራ ጋር አይስማማምና። ዓለምንም በዓለምም ያለውን ሁሉ አትውደዱ፣ ዓለሙም ፈቃዱም ኃላፊ ነውና። የእግዚአብሔርን ፈቃድ የሚያደርግ ግን ለዘላለም ይኖራል። ልጆቼ ሆይ ትሩፋቱን ሁሉ በችኮላ ሰርታችሁ በጎይቱን ሃይማኖታችሁን አስከትሏት። ለነፍሳችሁ እንጂ ለሆዳችሁ አትገዙ። ሁላችሁም ወንድማማች ሁኑ፣ እርስ በእርሳችሁም ተፋቀሩ። ከመንፈስ ቅዱስ የሚገኝ ፍቅር ኃጢአትን ያጠፋልና የነፍስንም የሥጋንም ርኩሰት ያነጻልና። ይህንንም ብትጠብቁ በእውነት ልጆቼ ናችሁ፣ የሕይወትንም ፍሬ የምታፈሩ ትሆናላችሁ። ወደ እግዚአብሔርም ፊት በክብር ትደርሳላችሁ። ኤልሳዕም ስለ እኔ አባት ይሁናችሁ፣ እስክልክባችሁም ድረስ ከኔ በኋላ ይቆምላችሁ፣ ነገር ግን በሹመቱ አይቆይበትም። ልጆቼ ሆይ ሰላም ለእናንተ ይሁን። እንግዲህ ወዲህ ግን ተሰናበትኳችሁ። የእግዚአብሔር ፍቅሩ የክብሩን ባለሟልነት የረዳትነቱም ሀብት ዘወትር ከኔና ከሁላችሁም ጋር ለዘላለሙ በእውነት ይኑር። ይህንንም ከተናገረ በኋላ በዕብራውያን በአብ ወርሃ 17 በሮማውያን በአውግስጦስ 16 በግብፃውያን በነሐሴ 24 ቀን በሆነ ጊዜ በዚህች ሌሊት ሕመሙ ጸናበትና ሊሞት ደረሰ። ከበውትም ያሉ ልጆቹ አለቀሱ። ዋሻውንም ብርሃን ከበበው። በዚያውም ስፍራ ነፍስና ስጋን ደስ የሚያሰኝ ልብ የሚመስጥ በጎ ሽታ መላ። ድንጋጤ እስኪይዛቸው ድረስ አንዲቱም መነኮሲት በችኮላ አባታችን ሆይ የበደልንህን ይቅር በለን አለች። አባታችንን በማወቅ ወይም ባለማወቅ የሰራችሁትን ዕዳ በደላችሁን እግዚአብሔር ይቅር ይበላችሁ። ዳግመኛም አባታችን በቃልህ የታሰሩ እንዳሉ ፍታ አለችው። ብፁዕ አባታችንም ከሰው እስከ እንስሳ ድረስ የታሰሩ
የዱር አራዊትም ሁሉ የተፈቱ ይሁኑ። የዱር አራዊትና አዕዋፍም አፋቸው በታሰሩ በ18 ዓመት ተፈታ። ይህችውም መነኩሲት ልትራቀቅ ወዳ ለእኛም ለእነርሱም ብዙ ድካምን አመጣች። ይህንንም ካለች በኋላ ሁሉም ከፍርሃታቸው ብዛት የተነሳ ወጡ። ምዕራፍ 55 ያን ጊዜም ጌታችን ኢየሱስ ክርስቶስ ከእናቱ ከቅድስት ድንግል ማርያምና ከሚካኤልና ከገብርኤል ከ24ቱ ካህናተ ሰማይም ማዕጠንታቸውን በእጃቸው ይዘው ከብዙዎቹም ከሰማይ መላእክት ጋር ታየው። የብርሃን ድባብ የያዙ አሉ፣ መነሳንስ መብራት የያዙ አሉ። ክቡር አባታችን ተክለ ሃይማኖትን ጌታን ባየው ጊዜ በጉልበቱ ሰገደ። ፈጽሞም ጭኑ እንዳልተሰበረ ሆነ። ከደስታውም ብዛት የተነሳ የሕመሙ ጽናት አልታወቀውም። ጌታችንም ወዳጄ ተክለ ሃይማኖት ሆይ ድካምህ ሁሉ መከራህም ለመታሰቢያ ይሁን ዘንድ በሰማያዊት ኢየሩሳሌም ተጻፈ አለው። ጌታችንም ይህንን እየተነጋገረው የአባታችን የተክለ ሃይማኖት ቅድስት ነፍሱ ከቅድስት ስጋው ተለየችና ጌታችን ኢየሱስ ክርስቶስ ቅፍ አድርጎ ሳማት። የጠራሽ ንጽሕት ነፍስ ሆይ ወደ እኔ ነይ አላት። ወደ ላይም ሲያሳርጋት የጻድቅ ሞቱ በእግዚአብሔር ፊት ክቡር ነው እያሉ መላእክት የምስጋና መስዋዕት አቀረቡ። በዓለም የደከመ ለዘላለም ይድናል ጥፋትንም አያይምና። እግዚአብሔር የሰራት ቀን ይህች ናት፣ በእርሷም ደስ ይበለን ሐሴትም እናድርግባት ያሉ አሉ። ብዙዎችም የሰማይ ሰራዊት በዳዊት ቃል ያመሰግናሉ። ሁሉም ቅድመ ዓለም ለነበረ ዓለምንም አሳልፎ ለሚኖር ለእግዚአብሔር በሰማይ ምስጋና ይግባው፣ ሰውንም ለወደደው በምድርም ሰላም ይሁን ይላሉ። ይህንም እያሉ ከአብ ከመንበሩ ፊት አደረሷትና ከዚያች ሰገደች። ወስደውም በሕይወቷ ወዳየችው ወደ ዘላለም ርስቷ አስገቧት። ጌታችንም ወዳጄ ተክለ ሃይማኖት ሆይ ይህንን የመንግስት አዳራሽ በሰው ልጅ ሐሳብ የማይለካውን ውሰድ አለው። የመለኮትን ባህሪ የሚናገር የእሳት አንደበት ያለው ልብሰ መንግስትን አለበሰው። በመስቀልም የተጌጡትን 7ቱን የብርሃን አክሊሎች አቀዳጀው። እነዚህ 7ቱ አክሊሎች አንዱ ስለ ቀናች ሃይማኖትህ፣ አንዱ ሃይማኖትን ለማስተማር ስለ መዞርህ፣ አንዱ ስለ ደምህ መፍሰስ፣ አንዱ ጣዖታትንና አጋንንትን ስለ ማጥፋትህ፣ አንዱ ወደ ኢየሩሳሌም ስለ ማውረድህ፣ አንዱ በመቆም ብዛት ስለ ተሰበረው እግርህ፣ አንዱ ስለ ጾምህና ስለ ልቡና ንጽህና ነው አለው። በአምስቱ መንግስተ ሰማያት በ15ቱ አህጉረ ገነት ላይ ሾመው። አስቀድሞ ተስፋ እንደሰጠው ልዑል ክቡር በሚሆን ዙፋን ላይ አስቀመጠው። ልጆቹ ግን መንፈሳዊ አባታቸውን አምላካዊ እረኛቸውን አጥተዋልና ብዙውን አለቀሱ። ለካህናት ለሊቃነ ጳጳሳት እንደሚገባ በማህሌት በዝማሬ ገንዘው አክብረው ቀበሩት። እንደዚህ ያለውን ገናና እንደምን እናገነዋለን? እንደዚህስ ያለውን ክቡር እንደምን እናከብረዋለን? እንደዚህስ ያለውን ልዑል እንደምን ከፍ ከፍ እናደርገዋለን? ለጌታው የታመነ የሆነውን ስም አጠራሩ በበጎ የቆመውን የመዓዛው ሽታ እንደተወደደ ሽቱ የሆነውን የነገሩ ጣዕም ስሙም በሁሉ አፍ እንደ ማር ጣዕም የሆነውን ከእናቱ ማህፀን ጀምሮ የተመረጠውን እንደዚህ ያለውን አባት እንደምን እናከብረዋለን? በሰውና በእግዚአብሔር ዘንድ የተወደደ ስለ ገርነቱና ስለ ሃይማኖቱ መረጠውና እግዚአብሔር የሚወደውን አደረገ። ከኋላውም የተባረከና የተመሰገነ ዘር የሚናገሩበትን ስም ተወ። ስጋውም በክብር ተቀበረ። የሚያውቁትና በፍቅሩ ያጌጡት የተመሰገኑ ናቸው። ብፁዕ አባታችንም እንደተናገረው አባታችን ኤልሳዕን አበምኔት አደረጉት። ስማቸውን የጠራው ልጆቹ በክብር አረፉ። ቁጥራቸውም 14 ነው። አባታችንንም ከቀበሩት በኋላ ወደ አዝመራቸው ቢመለከቱ አራዊት በልተው ጨርሰውት ነበርና ያገኙት ነገር አልነበረም።
በዚያችም ቀን የበሉት ድንችና ሽንኩርት 80 መደብ ሆነ። ወፎችም እንደ ልማዳቸው አስጨነቁ። ጅቦችም ገና በቀን አህዮችን፣ ላሞችን ይበሉ ጀመር። ምዕራፍ 56 ወስብሐት ለእግዚአብሔር። ይቆየን።